ሰላም እንኳን ደህና መጣችሁ። እኔ ሚስተር ኡመር እባላለሁ። የስካለርስ ቴክ ኤንድ ሊንጎ መስራችና ዋና መምህር ነኝ። ቋንቋዎችን በማስተማር ለ9 ዓመታት ያህል ቆይቻለሁ። ዛሬ ከእናንተ ጋር እጅግ ወሳኝ የሆነ ኮርስ እንጀምራለን። አንድ ጥያቄ አለኝ። ማንበብ አትችሉም? ይህንን ጥያቄያችሁን ዛሬ ትመልሳላችሁ። ወደዚህ ኮርስ የመጣችሁበት ዋነኛ ምክንያትም ይሄው ስለሆነ ማለት ነው። አብዛኞቻችን ወይ ማንበብ አንችልም ወይ ደግሞ እናነባለን ግን ፈረንጆቹ ወይም የቋንቋው ተናጋሪዎች ቃላቶቹን በሚያወጡበት መልኩ ማውጣት አንችልም። ምክንያቱ ጭራሽ ማንበብ የማይችለው ስለማይችል ስላልተማረ ነው። ቃላቶቹን ደግሞ ተናጋሪዎቹ ማውጣት በሚያወጡበት መንገድ ማውጣት የማንችልበት ምክንያታችን አብዛኞቻችን ቃላቶችን የምንማረው በመሸምደድ ስለሆነ ነው። ቃላቶችን በመሸምደድ መማር ማለት ደግሞ ልክ ቁልፉ የጠፋበት መኪና ማለት ነው። ለምን መሰላችሁ? እንግሊዝኛ ቋንቋ የራሱ የሆነ ሕግና ስርዓት ያለው ቋንቋ ነው። ሕጎቹን፣ መሰረቶቹን፣ ስርዓቶቹን ካላወቃችሁ ልክ ቁልፉ የጠፋበትን መኪና አስነስቶ ማሽከርከር እንደማይቻለው ሁሉ ቃላቶቹንም በትክክል ማንበብ እንደ ተናጋሪዎቹ ማውጣት አንችልም ማለት ነው። በዚህ ኮርስ ይህንን የጠፋ ቁልፍ ነው የምሰጣችሁ። ዝግጁ ናችሁ? ወደ ክላሱ። እሺ ቁልፉ ምንድን ነው እያላችሁ ይሆናል። አሁን ቁልፉ ፎኒክስ ይባላል። ታዲያ ፎኒክስ ማለት ምን ማለት ነው? ፎኒክስ ምንድን ነው? ፎኒክስ ማለት በቀላል አነጋገር የእንግሊዝኛ ቋንቋን ፊደሎች ከድምጾቻቸው ጋር ማዛመድ ማለት ነው። የእንግሊዝኛ ፊደሎችን ከድምጽ ጋር ማዛመድ ማለትስ ምን ማለት ነው ካላችሁኝ ደግሞ እጅግ በጣም ወሳኝ የሆነ ጽንሰ ሐሳብ እዚህ ጋር እሰጣችኋለሁ። እሱም የእንግሊዝኛ ፊደሎች ሁለት ዋና ዋና ነገሮች አሏቸው። አንዱ የፊደል ስም ሲሆን ሁለተኛው ደግሞ የፊደል ድምፅ ነው። ልክ እኔ፣ አንቺ፣ አንተ መጠሪያ ስም እንዳለን ሁሉ እገሌ ስንባል እገሊት ስትባሉ አቤት እንደምትሉት ሁሉ በመጠሪያ ስማችሁ ፊደሎችም ልክ እንደዛው የሚጠሩበት የራሳቸው ስም አላቸው። ለምሳሌ ያህል ፊት ለፊት የምትመለከቱት ጠረጴዛ ተብሎ ይጠራል አይደል? ጠረጴዛ የሚለው ቃል መጠሪያ ስሙ ነው። ነገር ግን አድርጌ ባሰማችሁ እየሰማችሁ ያላችሁት ምንድነው ብላችሁ የጠረጴዛው ምኑ ነው የምትሉኝ? ድምፁ ነው የምትሉኝ አይደል? ስለዚህ ይሄ ጠረጴዛ ስም እንዳለው ሁሉ ጠረጴዛ የሚባል የሚሰማ ደግሞ ምን አለው? ድምፅ አለው። ፊደሎችም በተመሳሳይ መልኩ የእንግሊዝኛ ቋንቋ ፊደሎች ስም አላቸው፣ ድምፅ ደግሞ አላቸው። ታዲያ ፎኒክስ ማለት እነዚህን ፊደሎች ከሚያወጡት ድምፃቸው ጋር ማዛመድ ማለት ነው። ይሄ ነው ፎኒክስ ማለት። ስለዚህ የዚህ ኮርስ ዓላማው ጥቅሙ ምንድነው? የእነዚህን ድምጾች ጥምረት ወይም ደግሞ ፊደሎቹ ከድምጾቻቸው ጋር ያላቸውን ግንኙነት በማጥናት እኛን ቃላቶችን በትክክል ማንበብ እንድንችል የሚያስተምር የሆነ ኮርስ ነው ማለት ነው። ወይም ፎኒክስ ማለት ይሄ ነው። አስፈላጊነቱ ምን ያህል ነው ወደሚለው እንመጣለን። ፎኒክስ ምን ያህል አስፈላጊ ነው? አንድ ምሳሌ ልስጣችሁ። አንድ ሰው ጠንካራ ቤት መስራት ከፈለገ፣ ቤቱ ጠንክሮ እንዲቆምለት ከፈለገ ጠንካራ መሰረት መጣል ይኖርበታል አይደል? ልክ በተመሳሳይ መልኩ እናንተም ቃላቶችን በትክክል ማንበብ የምትፈልጉ ከሆነ ጠንካራ የሆነ ፎኒክስ ያስፈልጋችኋል ማለት ነው። ፎኒክስ ማለት ባጭሩ ቃላቶችን በትክክል ለማንበብ በትክክል ለማውጣት እንደ ተናጋሪዎቹ አድርጋችሁ ለማንበብ መሰረት ነው። ስለዚህ ያለ ጠንካራ ፎኒክስ መሰረት ቃላቶችን ለማንበብ መሞከር ወይም ቃላቶችን በትክክል ለማውጣት መሞከር በጨለማ ውስጥ እንደ መጓዝ ነው የሚሆነው። ስለዚህ የዚህ ኮርስ ዋና ዓላማው ምንድነው ከተባለ እነዚህን የድምፅና የፊደል ግንኙነቶችን በማስጠናት ወይም በማስተማር እኛን በኮንፊደንስ ወይም በራስ መተማመን ፊደሎችን በትክክል ማንበብ እንድንችል ወይም ቃላቶችን በትክክል ማውጣት እንድንችል የሚያደርግ ኮርስ ነው ማለት ነው። ለዛሬ ይህን ያህል ካልን ይበቃናል። አሁን ቁልፉን ይዛችኋል። በሚቀጥለው ክላሳችን ደግሞ ቁልፉን በር ውስጥ አስገብተን መክፈት እንጀምራለን። ቀጣዩ ክላሳችን ከዚህም በላይ እጅግ የሚያጓጓ ክላስ ነው። የእንግሊዝኛን 26ቱን ፊደሎች ወደ 2 ዋና ዋና ክፍል ከፍለን የምንመለከትበት ክላስ ይሆናል። እዚያው ጠብቃችኋለሁ።